አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ይላለው። ዛሬ ትንሽ ቪዲዮ ይዤ መጥቻለሁ ማለት ነው። ስለ ምንድነው ይዤ መጣ ያላችሁ ሰዎች ስለ ሰይድና ሱመያና አዩ ነው። አሁን በጣም ግራ የሚያጋባ ቪዲዮ ትላንትና ዛሬ ያያችሁ ይመስለኛል ማለት ነው። ያ ቪዲዮ ያላያችሁ ሰዎች የለም ብዬ ነው የሚያስበው እኔ ማለት ነው። ግራ የሚያጋባ ትልቅ ግፍ የሰራች ሱመያ በቃ ታያላችሁ ማለት ነው። የሱመያ ጭካኔ በዚህ ቪዲዮ ላይ ተረጋግጧል። የሱመያ ጭካኔ እኔ በህይወቴ እንደዛ አይነት ጭካኔ አይቼ አላቅም። እንደዛ አይነት ጭካኔ በህይወቴ አይቼ አላቅም። ለምን ሴት ልጅ አብሮን በልቶ አብሮን ጠጥቶ ባሉ ላይ እንደዚህ አይነት ነገር ትፈጥራለች ምናምን ብዬ አላሰብኩም፣ ወደፊትም አላስብም ማለት ነው። በጣም ይገርማል በእውነት። አብሮን ሰው እንዴት አብሮን የበላን አብሮን የጠጣው ሰው እሷም ባልየውን እንዴት ይህንን ያክል ገንዘብ እሱ ሲጨፋጨፍ ሆቴል ውስጥ ዘፍዘፍ ብሎ ትዘፍናለች። ሱመያ ሆቴል ውስጥ ምን ያክል ስታንዳርዱ ቪአይፒ ስታንዳርዱን የጠበቀ ሆቴል ውስጥ ቁጭ ብሎ ዛሬ አንድ እንትን ለቋለች። በጣም ይገርማል በእውነት። ያኒ እንደዛ የምትጨፋጭፉ ገንዘብ የሱ አይደለም የሰይድ ነው። ተመልካቾቻችን ይሄ ግፉ ምንድነው? ለምንድነው ግፍ አልክ? ደግሞ ምን ግፍ ሰራች ሱመያ ምናምን? እንደውም ሰይድ ነው ግፍ ሰራ እንጂ ሱመያ ምን ግፍ ሰራ ምናምን ማለት ትችላላችሁ። እስኪ ወደ ግፉ ሳያልፍ በፊት እሱ አሁን እየጨፋጨፈች ያለው ገንዘብ የማን ነው? የሰይድ ነው። በዚህ የሚወጣ በዚህ የሚገባ እንደምንም ይሁን የማን ገንዘብ ነው? የሰይድ ገንዘብ ነው። ተመልካቾቻችን ይሄ ግፍ ነው። ይሄ ሆቴል ውስጥ እንደዛ ስታንዳርዱ የጠበቀ ሆቴል ውስጥ ቁጭ ብሎ ያኛ ሙጅርሙያ ሴትዮዋ ያ የእሷ ዘመድ ምናምን ይሄ የምትባለው ማናት? ሲሙን አላቅም። ወደፊትም ማወቅ አልፈልግም ስሙን ማለት ነው። ክፉዋ ጸይሟ ወፍራሙ ብዬ ነው የምጠራው። ክፉዋ የሱመያ ዘመድ የምትባለው ማለት ነው። ከኢትዮጵያ ከዚህ በፊትም መጥቶ ሚሞሪ እንደወሰደች ሄደችና እኔ በቃ እንትን ነው ምናምን ብሎ ነበረች። ዛሬም ደግሞ እንዳያችሁ እኔ ለአንቺ ምንም በርበሬ ይዜ መጥቼ ነበረ። ሰርፕራይዝ አለ። ምንድን ነው በርበሬ? ሱመያን ሰርፕራይዝ አረገ። በርበሬ ነው። ተቃጠል አንቺ ቢና ተቃጠል። አሁን ብላ አለይከ ሱመያ ሆቴል ውስጥ በርበሬ ምን ታረጋለች? በጥብጦ እንደምትጠጣ ነው እንደ ሴትዮዋ? ወላ ለሱመያ ምን እንደምታረጉ ነው? በርበሬ ሌላ ነገር የለም። ከኢትዮጵያ ምን ይዞ መጣች? በርበሬ ሰርፕራይዝ ሱመያን አረገች ማለት ነው። ክፉን እየሰራች ነው። ሱመያም ክፉ ነገር እየሰራች ነው። ከሱመያ የባሴ ክፉ ማናት? የእሷ ዘመድ ነው። አው ሱመያ ግፍ እየሰራች ነው ምናምን የተባለው ባለፈው ሰይድ እኔ ጋር ገንዘብ አስቀምጦ ሄደ። እሷ እኔ አደን ነው አለ ምናምን ስትል አደም ፍለጋ እሱም በግ ነው። በእውነት ሰይድ በጣም ያናድዳል። እውነት ነው። ለምንድን ነው እሷ የሆነ ቦታ ስትል ብሎ በሩጫ ይሄዳል ማለት ነው። እሷ ፊልም ነው የቀረጸች። እኔ ብዬ ነበረ ከዚህ በፊት ቪዲዮ የቀረጽኩት ላይ ሱመያ ቪዲዮ የቀረጽበት ቦታ የለችም፣ ቀርጾ ጠፍቷለች ነው አልኩት። ማንም እኔን አላመነም፣ እሱም እኔን አላመነም። ዝው ብሎ ሄደ። የለም አፉን ከፍቶ ቀራ። የለም ሰርፕራይዝ አረጋለሁ ብሎ መኪና ገዛ፣ ሸጠ። ገንዘቡን እኔ ያስቀምጦ አስገባ። ከወሰደች ትውሰድ፣ እሱ አይደለም ለልጆቼ ብዬ ነው ምናምን ብሎ ገንዘቡን እኔ ያስቀመጥኩት ሙጥጥ አርጎ ጨርሷለች መሰለች። ሆቴል ውስጥ ቁጭ ብሎ ቢራም ትጠጣለች መሰለኝ ሱመያ።
አታናግሪኝ እንጂ ብታናግር ደውዬ ሱመያ ምን እየሰራሽ ነው ምን እየበላሽ ነው ብዬ አልጠይቅም። ምን እየጠጣሽ ነው ብዬ ነው የምጠይቅ ነበረ። ለምንድን ነው ይሄንን ያክል ሆቴል ውስጥ ምን እንደምትሰራው እሱ ብቻ ያቅ፣ እኔ አላቅም። እሱ ብቻ ያቅ እንጂ እኔ አላቅም። እኔ መልእክት ለሱመያ ማስተላለፍ የምፈልገዋለ። ሱመይቲ ሱመይዬ ሱመዩካ ሱምሱምቲቲ ምንድነው አንቺ ልጆ ሳይድ ላይ እንደ ኩዋስ ለምን ትጫወታል? አንቺ ላይ ስላገባው ለምንድነው በቃ ወይም ሰኢድን ካልፈለግሽ ልጆቹን ጥለሽ ለምን አትሄጂም? ለምን ልጆቹን ሰኢድ እንደሚወድ በደንብ ስለምታውቅ ሰኢድ ላይ ማጫወት ለምን ፈለግሽ? ይኸውል መኪና ምናምን የሸጠ ገንዘብ እኔ ጋር አስቀምጦ እኔ ነው አካውንት ውስጥ አስገባው። ከዛ ውስጥ ተጨማሪ ገንዘብ ስላገኘች ሱመያ ሆቴል ስታንዳርዱን የጠበቀች ማን ነው ያንቺ እንደዛ ያክል ሆቴሉን የያዘ ሱመያ? በእናትሽ ለምንድን ነው ልጁ ላይ እንደዛ ተጫወተ? የት ነዋል? አሁን አደነዋል። ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? ዛሬ ባህር ላይ ነው አለን። ልጆቹ እዚህ ሊጨርስ ነው ምናምን አለችና ሰው ውስል እሷ ሌላ ቦታ ነው አለች። ባለፈው ቪዲዮ የሰራች ኢትዮጵያ ገባች ምናምን ኢትዮጵያ የሚመስሉ ቦታ ምናምን ቀርጿለች። ኢትዮጵያ ገብታለች ምናምን ብሎ ዝቡ ብሎ ኢትዮጵያ ሄደች። ሰኢድ ማለት ነው ኢትዮጵያ ገባ። ዘው ብሎ ኢትዮጵያ ገባ። ሰውን ሲፈልግ እንደዛ አይደለም። አንተ እየሄድክ ያለ ከአገር ወደ አገር ነው፣ ከክፍለ ሀገር ወደ ክፍለ ሀገር ሳይሆን ከአገር ወደ አገር ነው። በቲኬት ነው፣ በአውሮፕላን ነው፣ በገንዘብ ነው። ስለዚህ ተረጋጋ በደንብ ሰው 100% እንደዚህ አይነት ቦታ ነው አለች ምናምን ስል እርግጠኛ ስንሆን ትሄዳለህ ምናምን ብዬ ሰኢድን ለመንኩት። አትዋሽም እሷ ቦታ ራሱ አታይም ሄዳለሁ ምናምን ብሎ ዝጉለ ሲሄድ የለችም ኢትዮጵያ። ያ ክፉኛ ሴትዮዋ ራሱ መጣችና ወደ ባህር ምናምን ብሎ ቪዲዮን ያያችሁ ሰዎች እንዴት እንደሚያስጠላ ያ ቪዲዮ አይቼ ማጨረስ አቃተኝ። እውነቴን ነው የምላችሁ። እኔ ያኔ ክፉ ሰው ይጨርሳል። ለምንድነው ክፉ ሰው ቪዲዮን አይቶ እስከ መጨረሻ ይጨርሳል። ግን ክፉ ያልሆነ ለሰኢድና ለልጆቹ የሚያስብ ሰው አይጨርስም። ስንቴ ነው ተመላለሰ ይሄ ልጅ? አንዱ እዛ ሲል ዝው እዚህ ነኝ ስል ውዝ ወደዚህ ነው ልል ውዝ ወደዚህ ነው ልል። ምን አይነት ቁማር ነው ይሄ? በእናታችሁን ከኛ ራስ ውረድ በሉ ውስጥ በእናታችሁን ውረድ በሉ ውስጥ እኔ እዚህ ሀዋን አንገቱን ይዜ አንቺ ነው የምታውቁ ምናምን ብዬ ልጅቷን ልንገዳደል ምን ቀራ ለእናንተ ብይለን ነው። አንቺ አንዴ ኢትዮጵያ ነው እሱ ኢትዮጵያ ይመጣል፣ አንዴ የመን ነው የመን ይመጣል፣ አንዴ ኢትዮጵያ ነው ኢትዮጵያ ይመጣል፣ አንዴ የመን ነው የመን ይመጣል። ሱዲ ካልሽም ሱዲ ይሄዳል፣ ጅቡቲን ካልሽም ጅቡቲ ይሄዳል። ይሄ ክፉ ነው። እሱ በዚህ መንገድ ላይ እየጨፋጨፈ እየጨረሰ አይደለም፣ እየጨፋጨፈ እያለ ገንዘብ ለአንቺ ቢሆንስ ምን ችግር አለ? አንቺ ብትበላስ ሱመያ ምን ችግር አለ? በእናት ወንዱን እስቲ እኔ ውሸትሽን ምናምን እንትተሽ ማለት ነው። የእውነት እንደዚህ አይነት ቦታ ነው አለ ተመልካቾቻችን ምናምን ብሎ እሷ እንደምትወራ ሰላም አለይኩም ወራህመቱላሂ ወበረካቱ። እኔ እንደዚህ አይነት እስቲ አንዴ በእናትሽ ሱመያ እኔ የምልሽ ክፉ ነገር ከምትሰራው ይሄ ልጅም በዚህ መንገድም ከሚያሰቃይ አንዴ ብቻ ልመና። ሰላም አለይኩም ወራህመቱላሂ ወበረካቱ። ተመልካቾቻችን እንዴት ናችሁ? እኔ ኢትዮጵያ ከገባሽ ኢትዮጵያ ነው አለ የመን ውስጥ ካለ እንደዚህ አይነት ቦታ ነው አለ ሰኢድን አልፈልግም በልና እሱ አንቺን እንዳይፈልግ አርጊ። ምን አይነት ሰው ናት? ሰውየው እንደዚህ ይሄንን ያክል ገንዘቡን ሲጨርስ ምንድነው አንቺ ትንሽ አጭንቅላ ለልሽም እንዴ? ለልጆቹ ገንዘብ ብሉ
አጡ ችግር የለም እሱ ለአውሮፕላን ምናምን ብሎ ስንት ዶላር ነው እየጨረሰ ያለ በዚህ መንገድ ላይ ቲኬቱ በስንት ነው አሁን ለምንድን ነው እንደዚህ አይነት ነገር ትሰራለች ሱመያ እኔ እውነቴን ነው የምልሽ እኔ አንቺን አከብራለሁ አንቺን ወዳለሁ እንደማንም ሰው አንቺን አከብራለሁ አንቺ እዚህ ላይ ነሽ አንቺም ታውቃለሽ አብረን በልተናል አብረን ጠጥተናል ሐዋ ከሐዋ ወረድ በል ምናምን አንቺ ስትል እኔ ቃልሽን ሰምቼ ከሐዋ ወረድ ብዬ መሬት ነው አለኝ አንቺ ከሰይድ ወረድ በል ወረድ እሱን ካልፈለክ ልጆቹን መልስ ልጆቹን አልመልስም ስትል እኔን እንዳትፈልግ እኔ እንደዛ አይነት ቦታ ነው አለ በቃ እኔን እንዳትፈልግ በል አሁን አንቺ ዙራ ያለው ያንቺ ጓደኞች ክፉ ሰዎች ናቸው አሁን አንቺ አይደለም እኔ ሱመያን በደንብ አውቃለሁ ተመልካቾቻችን ክፉ አይደለችም ሱመያ እውነት ለማናገር ያኔ ሆዱ ከፊፍ ነው ምን ይባላል በአማርኛ ሆዱ ያኔ ሱመያ አንድ ይቅርታ ካልሽ እሺ ነው እንጂ ሌላ ነገር አታውቅም ለምንድነው ብዙ አመት አብረን ቆይተናል የሱ ጸባይ እናውቃለን ማለት ነው ሱመያ በጣም ጥሩ ሰው ናት አሁን መጥፎ ሱመያን ክፉ ያረገኝ ማን ነው ሲባሉ የሷ ጓደኞች ናቸው ያኛ ክፉኛ ጥቁሩ ያ ሴትያ ወፍራሟ ስሙን አላቅም ቢያቅም አይናገርም እንደዚህ አይነት ክፉ ሰዎች ስም የላቸውም ተመልካቾቻችን እሷ ነው አሁን ሱመያን አፈረባቱ ይብላ ሰይድ እንደዚህ አይነት እንደዛ አርግ እንደዛ አንቺ ላይ ነው አይደለም ያገባው እንደዛ ያኔ መጥፎ ሰዎች ጥሩ ስለመልካም አሁን ለምሳሌ ሰይድና ሱመያ ባልና ሚስት ናቸው ተጣልተዋል አዎ ተጣልተዋል ምን ችግር አለ ቢጣሉ አዲስ ነገር አይደለም ማንኛውም ሰው ይጣላል ማንኛውም ባልና ሚስት ይጣላል አዲስ ነገር አይደለም ግን ይታረቃሉ ጥሩ ሰዎች አካባቢ ካለ ማለት የነሱ ጓደኞች ጥሩ ከሆኑ ይታረቃሉ ለምንድን ነው አሁን ሱመያን የሚመክሩ ሰዎች ጥሩ ቢሆን ሱመያ ተው እሱ ክፉ ሰራ አይደል አንቺ ክፉ እንዳይሆን ችግር ልሽም በቃ ታረቅና አሪ ሁለት ሚስት ነው አንድ ቤት ለኔ አንድ ቤት ለሷ ሁለታችን በትክክል በእኩል አስተዳደርባልና አብሮ ኑር የሚል ሰው የለም አንቺ ላይ ነው ያገባ አይደለም እንዴ አፈረባቱ ይብላ የኔ ባል ራሱ እኔን እንደዛ አርጎ እኔ ራሱ እንደዛ ነው አባረ ወንድ ልጅ ሲጀመር ልመና መቼ ያውቃል አፈረባቱ ይብላና እንዳታሳይ ልጆቹ ምናምን ብሎ ክፉ ሰዎች ሱመያን እየመከሩ ስለሆነ ነው ሱመያ ክፉ ሆነች እና ማጣች እኔም እያወራ ያለው ስለ ሱመያ ነው ዛሬ ግን ይሄንን ያክል ክፉ ነገር እየሰራች ሱመያ ሳይሆን እሷ ጀርባ ያለው ክፉ ሰዎች ናቸው ይሄ ማንም ሰው ያውቃል እሱም ያውቃል እንደዚህ አይነት ጥሩ አይደለም እኔ ምክሬን ለሱመያ አንድም ሁለትም ሶስትም አንቺ እንደ ድንገት ይሄንን ቪዲዮ እንደምታይ እርግጠኛ ነኝ ታያለሽ ይሄንን ቪዲዮ ስለምታይ እኔ አንቺን የሚያመከሩ ነገር ምንድነው አንቺን አንቺን መስለው ሱመይዬ የኔ ቆንጅዬ ከኢትዮጵያ በርበሬ ለንቺ ይዜ መጥቻለሁ የሚሉ በርበሮ ሰዎች ማለት ነው በርበሬ ሰዎች ማለት አሁን ያ ሴትዮዋ ለንቺ በርበሬ ይዜ የመጣች ሴትዮዋ አንቺን ሰርፕራይዝ በርበሬ ያረገች ሴትዮዋ እሷ ራሱ በርበሬ ናት በእውነት እኮ ነው እሷ ምንድነው ለንቺ ይዜ መጣ በቃ ቂቤ ለንቺ ይዜ እንደመጣ በርበሬ ናት በርበሬ ለንቺ ይዜ ወጣች ሰውን ታቃጥላለች አንቺን ለማቃጠል በርበሬ ለንቺ ሰርፕራይዝ አረገች ወይኔ ፈጣሪ ወይኔ ምን እንደምንሆን ያኔ በዚህ ዘመን እውነቴን ነው የምላችሁ በጣም ይደብራል በእውነቴን ነው የምላችሁ እኔ ሱመያ አንቺ የሚያመክር ሰው ነገር ካለ ሰይድ ወደዚህና ወደዚህ እየተመላለሰ ነው ገንዘብ እየጨረሰ ነው በትንሹ ባለፈው ራሱ ገንዘብ እኔ ጋር አስቀምጦ አካውንት ጋር አስገባው ምናምን አለ አስገባው አንቺ እዛ እየወሰድሽ እየጨረስሽ ነው ለምን እንደበቃል ኡን ነገር ነው እንደበቃል ስለዚህ አንቺ እንደምንሞንና ደውልና ካልደወልሽም ቪዲዮ ቅርጽና አንቺ ራሱ ታጋለሽ ሰላም አለይኩም ወራህመቱላሂ ወበረካቱ እንደዚህ አይነት ቦታ ነው አለ ምናምን በልና ቪዲዮ ቅርጽና
ትክክለኛ ሰይድን አልፈልግምና እንደዚህ አይነት ቦታ ነው አለ በቃ ከኔ ይቁም እኔን እንዳትፈልግ በልና እንትን ነው። ለምንድን ነው አንቺ አሁን የማን ነው አለ ካልሽ ሰና ነው ካልሽ ሰና ይመጣል። ሰውዬው እዲ አብዷል። ምንም ነገር አልቀረም። እውል ባለፈው እንዳበደ ሰይድ እንዳበደ እንደታውቃላችሁ። ካሜራ ልጅቷ ፕራንክ ለማድረግ ካሜራ ደንቆኖ ነበረች። ማናት እቺ አዩ ነው ማንጩ ነው ምናምን የምትባል ሴትያ ካሜራ እንደዛ ምናምን ካሜራ ደንቆኖ ነበረች ፕራንክ ለማድረግ ማለት ነው። ገላን ታጠብ እኔ አንገል ሳንታጠብ እንደዛ ወይኔ ቪዲዮ እንዴት እንደዘጋ እኔ ነው ማውቀው። እንዴት እንደዘጋ ሳንታጠብ ምን ልጅቷ ቪዲዮ ባታቆም ስራ ሊሰሩ ነው ማለት ነው አልጋ ላይ እዴ ሰው ትንሹም ያኔ እኔ ግራ የገባኝ ሴት አረበና ሰይድ ራስን ጠንቅቅ። ሴትዋ ቀርጾ አንቺን እንትን ትለቃለች። ብትለቅስ ሱመያን ትለቃለ ወላ ይሄንን ራቁቴን አብሮን የሰራን ነገር ለቃለሁ ብትልስ ምን ትላለህ? ስለዚህ ራስህን ጠንቅቅ ማለት ፈልጋለሁ ለሰይድ። ሱመያ ደግሞ ክፉ ነገር እንደዛ እንዳትሰራ። አንቺ በርበሬ ሰዎች አንቺን ሲመክሩ እንዳሰሚ በእናትሽ ይኸውልህ የአብዲ ምክር ስሚ። የሌላ ሰዎች የኔን ስሚ። የኔ ምክር ቀላል ነው። አንቺን አይጎዳም። ብሰማ ይገበሻል። በቃ የኔ ሐሳብ ለአንቺ 100% ይገበሻል። ገባችሁ? የኔ ፍላጎት አንቺና ሰይድ ተለያያችሁ እንዳይኖር አልፈልግም። ሁለታችሁ አንድ ላይ ሆናችሁ እንደምንኖር ትፈልጋለህ እኔ ማለት ነው። ስለዚህ ለአንድነት ስሩ እስቲ፣ አንድ ለማሆን ተደማመሩ። ምን ችግር ምንድነው አሁን ምንድነው ወደዚህና ወደዛ ከምትሉ ተደማመሩ። መደመር አለባችሁ እንጂ አንዱ ወደዚህ አንዱ ወደዚህ እሱ ወደዚህና ወደዛ እየተገላተተ አንቺ እኔ ምርጥ ነገር ነው ላይ ያለ ምናምን ጥሩ አይደለም። እሱም አልወድም፣ እንደዚህ አይነት ነገር ፈጣሪም አልወድም። ስለዚህ ለማታረቅ እስቲ እንትን በሉ ማለት ትፈልጋለሁ ተመልካቾቻችን። ይሄንን ቪዲዮ እየቀረጽኩት የሱመያ ዛሬ የለቀቀችን ቪዲዮ በጣም አይቼ በጣም ሴትዮዋ ከኢትዮጵያ መጥቶ ሱመያን በርበሬ ሰርፕራይዝ ያደረገች እኔ በርበሬ የሚል ብቻ ነው ሰማ። ለምንድን ነው ሌላ ነገር አልሰማም? በጣም ስለተናደድኩት ወዳ ነው ስልኬን ወረወርኩት። እኔ ሁለታችሁን እንዳይለያዩ ስለምፈልጋለሁ። ሱመያ ግን አሁንም በጣም መጥፎ ነገር ነው ሰራች። ሰይድ ባለፈው አደን ነው አለችና ከዚህ ከኔ አጠገብ ተነስቶ አሞ ነበረ። ከኔ አጠገብ ተነስቶ አደን ሄደ። አደን ሲገባ የለችም። ጀማል አዳን አንድ ክፍለ ሀገር አይደለም፣ በጣም ትልቅ ሀገር ነው። እንደዚህ አይነት ቦታ ነው አለ እሱ ራሷ ስትል በቀላል እንደሚያገኝ ነገር አይደለም። ትልቅ ከተማ ነው። ከዛ እሷ እንደዛ ሲሄድ ኢትዮጵያ ገብቻለሁ ነው በቃ ኢትዮጵያ የሚመስል ቦታ ቀረጸችና እሷን ሸወደች። ኢትዮጵያ ዘው ብሎ ገባች። ዘው ብሎ ስትገባ አዩ የምትባል ነገርም ካሜራ ደቅኖ አብሮን ለማተኛት ቪዲዮ እስቲ በእናታችሁ ለኛ ከሀሳባችሁ አብሮን እየተኛችሁ ለኛ ቪዲዮ ቀረጽ ልቀቁ። ወይኔ በጣም ነው ግራ የጋባኝ። ይሄንን ሁሉም እኔ አሁን አይናገርም ተመልካቾቻችን አልናገርም። ያኔ በጣም ስለተናደድኩት ነው ይሄንን ራሱ የተናደድኩት። እኔ ምክርና መልእክቴ ለሱመያ ለአንድና የመጨረሻ ሱመያ እስቲ አንዴ ትክክለኛ ያለበሽ በቦታ ቪዲዮ ቅርጽና ልክ አንዴ ለኔ አይደለም ለሰይድ አይደለም ለተመልካቾችሽ ሙሽ እዚህ ቪዲዮ ቀርጽሽ በሩጫ ትሄዳለሽ ባህሩ ላይ ትሄዳለች ቪዲዮ ትቀራለች ሰላም አለይኩም ምናምን ትላለሽና በሩጫ ትሄዳለሽ የሆነ ሆቴል ውስጥ ገብተሽ ትቀርጻለሽ በሩጫ ትሄዳለሽ አለ ምትነቦታ ግልጽ የሆነ ነገር ቪዲዮ ቀርጽና ታላማተርካው ሊቀቅስ ችግር አለ አንቺ ምናፍቁና የሚወዳችሁ ሰዎቹ ሊቀቅ አረ በእናትህ አረ እንደዛ አትሁን በእናትህ ሱመያ
ይሄንን ነው መልእክቴ ለሱመያ ማስተላለፍ የፈለኩት ይሄንን ነው። በቃ ፈጣሪ ሰላም ያርግ ለማንኛውም ማለት ነው። አዩም ተረጋጋ። ሙሽ ካሜራ ደቅኔ ከባልሽ ጋር ማተኛት ነው እንዴ? ኧረ በእናታችሁ እንዴ ወዴት ናችሁ? ፕሊዝ ስለተናደድኩና በጣም ስለገረምኩ ነው ይህንን ቪዲዮ የቀረጽኩት። ተመልካቾቻችን ይህንን ቪዲዮ የወደዳችሁ ላይክ አድርጉ፣ የተናደዳችሁ ደግሞ ተናደናል ምናምን ብላችሁና ጻፉ። የእናንተን ኮሜንት አይቼ እኔም የእናንተ አስተያየት ወስጄ ዝም ይላለሁ ማለት ነው። በቃ የሌላ ቀን ሰው ያርግልን። ዳና ደሩ